አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ነገ ከጂሪ ጋር ቀጠሮ አለን። እኔ ላስረዳሽ ሆነ ከልጅ ያላትን ግንኙነት እንደምታቋርጥ ነገራኛለች። ጄሪ አንድ ነገር ሳይጎልባት ተሞላቃ ያደገች ቀበጥ ልጅ ናት። የሆነ ጊዜ አባቷ ወደ ስራ ሊሄድ የመኪናውን በር እየዘጋ እንዳይረብሽ ምግብ በሳቱ ቢሽ ሲላት ዳድ ረሃብ ምንድነው ብላ ተገረመች። በዚህም የተነሳ አባቷ ስለ ረሃብና አንዳንድ አማርኛ ቃላት እንዳስጠናት ቀጠረኝ። እኔም ስለ ረሃብ፣ ስለ ጠኔ፣ ስለ ችጋር፣ ስለ 77ቱ ድርቅ በሚገባ ገለጻ አደረኩላትና ከማታውቃቸው አሰቃቂ የአማርኛ ቃላት ጋር ላመድኳት። ከቃላቶቹ ጋር አብራ እኔንም ለመደችኝና የፍቅር ግንኙነት ጀመርን። ጄሪ ብዙ ጊዜ አብረን እንደር እያለች የተለያየ ምክንያት እየደረደርኩ ሸውጃታለሁ። ዛሬ ግን አብሬያት የማላድር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነግራኛለች። ባኮረፈ ፊት እጄን በእጇ ይዛ እኔ መለህ ግን በጭራሽ አለችኝ። ወይ አልኳት። ታፍርብኛለህ እንዴ? ኧረ በፍጹም ጄሪዬ በፍጹም። እንዴት እንደዚህ የዛሬ የመጨረሻ እና ታዲያ ለምንድነው ሁሌ አብረን እንደርስ የምትሸሸው ነው? ወይስ ድንግልኔ ለሌላ ሰው እንድሰጠው ትፈልጋለህ? ኧረ በጭራሽ የኔ ፍቅር በጭራሽ። እንግዲያውስ ካልፈለግክ ነገ ቴክስት የማደርግልህ ቦታ ተዘጋጅተበት እንድትመጣ ብላ ከመቀመጫዋ ተነሳች። እጇን ያዛደረኳትና ሽቅብ እያዩአት የኔ ቆንጆ ነገ እኮ ቴንስዴይ ነው፣ ሩም ስለማናገኝ ለሌላ ጊዜ ብናሸጋግረው አይሻልም? በንዴት አናቷን በሁለት እጆቿ ይዛ ሁሌ እናሸጋግረው ምንድነው? ቆይ ከሽግግር ጋር ያለ ነገር። ለማንኛውም ነገ ቦታ ካልመጣ ጄሪ የምትባል ሴት ከነመፈጠሩ አርሳት እሺ ብላኝ በተቀመጥኩበት ጥላኝ ሄደች። ሐሳቡ ስገባው ጄሪዬ ግን ስሜቷ ምን ያህል ቢጎመራ ነው እንደዚህ መከሬን የምታበለኝ? ለነገሩ ፊቷን እንደ ቀኝ ገዢ የወረረውን ብጉራይቼ መረዳት ነበረብኝ። እሻውን እንዴት ነው እንዳልተገረስኩ በአንድ ቀን ትደርሳለህ። ግን ቤት ገብቼ ከወጣሁ በኋላ ጓደኛዬን ሲሳይን ስለ ጉዳዩ ላማክረው ወዳለበት ቦታ ሄድኩ። ስማ ጄሪኮ ነገ አብረን የማናድር ከሆነ ደግማ እንደማታገኘኝ ነገረች። ከባድ ነው እናማ በቃ ልገረዝ ወስኛለሁ። ጥሩ ገራሽ ታውቃለህ? የመኪና ገራሽ ከሆነ አውቃለሁ፣ ልውሰድ። እስቲ ሲሳይ ለቀልድ ቦታ ምረጥ። አሁን በዚህ ሰዓት ትቀልዳለህ? ሰውዬ አንተ ራስህ እኮ ነው የቀለድክ ያለው። አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? እስከዛሬ ቁስ ነው ማለት እንዴት ፈለገች እፍ እያለች ትጠቀምበት። እኛ ሶስተኛ ክፍል ሳንገባ ነው ተጨረስነው ራሳችን ሳናቅ። እሺ ምን አገባኝ አለና የሆነ ደላላ ጋር ደወለ። ደላላው ጥሩ ይገርዛሉ ብሎ ወደ አመት ግቢ እየገባ ነው። በሩ ጋር እንደደረስን ድንገት የሆነ ልጅ ደም በደም ሆኖ እየጮኸ ከግቢ ሲወጣ አየነው። ወደ ኋላ መመለስ የለበትም። ወደ ልጁ እያየሁ እንዴት ምን ሆነ ነው? ልጁ ለቅሶ የተቀላቀለበት ጮት እየጮኸ ጫፍ ላይ ያለውን ስጋ ቆርጣለሁ ብለው ሙሉ ብልቴን እንዴት ተጠቀምበት እንጂ አለኝ። ከናንስታው ደግሞ ሌላ ችግር እንደ ተከላካይ ብልቴን በሁለት እጆቼ ይዤ ከአካባቢው ቀድማው ተገኝታለች። እንግዲህ በነጋታው መጣ ብዬ ጄሪና ወዳለችኝ ቦታ ሄድኩ። ጄሪዬ ሙሉ ለሙሉ ቀይ ለብሳ ቪንቶ መስላ ጠበቀችኝ። ስታይ ደስ አላት። በመጣ ነበር። ያስኩትን አበባ ሰጧትና ቅፍያት ቁጭ ልል ስል ተነስ የምን መቀመጥ ነው ብላ እጄን ይዛ እየጎተተች ወደ ያዘችው ሩም ይዛኝ ገባች። ልክ እንደገባን አልጋው ላይ ገፍታ ጣለችኝና ከንፈሯን ነከስ አድርጋ ድንግልኔን ስሰጥ በኩራት ነው እሺ በላሁን ልብስን አውልቅና ዓለሜን አሳየኝ ብላ በጉጉት ተጠባበቀኝ። ግራ አጋባት እኮ ዓለሟን ላሳያት ይቅርና ለራሴ ዓለም እየዞረብኝ እንደሆነ አልገባትም። ስዘገይባት አውልቀው እንጂ ምን ስልብነ እንዴ ብላ ሱሪን ወደ ታች ጎተተችውና ካልተገረዘው ብልቴ ጋር ተፋጠጠች። ጄሪ አንድ ጊዜ እኔን አንድ ጊዜ ብልቴን እያየች እዮብዬ አለችኝ። የተቀለሰለስኩ ችግሩን እስከዛሬ ያልተረዳችው ነገር መገላገል የትኛውም ነገር በቃ መለወጥ መቀየር የማንችለውን ነገር
አዎ አሁን ቀድመን መናገር ነው። መጨነቅ ለምን ሸሽን ለመቀየር መሞከር አያስፈልግም። ጄሪ ትንሽ አልቻለም። መጣው በቃ ጠብቀኝ ብላ አቅፋኝ ወጣች። እኔም በውስጤ አይ በቃ ስላልተገረዝኩ ደብርያት ነው ብዬ መተከስ ጀመርኩ። ጄሪ ከሁለት ደቂቃ በኋላ ተመልሳ መጣች። የሆነ ነገር በእጇ ከኋላ ደበቀ ይዛለች። እንዴ መጣች? ያለቀ መስሎኝ ነበር እኮ። የኔ ፍቅር አለችኝ። ወይ ምን እንዲያስኩ ገምት። እኔም ቫላንታይንስ ዴይ በመሆኑ መቀስ ይዛለ እንዳትመጣ ብዬ በመጠርጠር አበባ አይደለም ቸኮሌት መቀስ፣ እሱም አይደለም ሌላ ነገር። ምንድነው ታዲያ? የኔ ፍቅር አታጓጊ፣ ንገሪኝ በቃ አልኳት። ሰርፕራይዝ ብላ ምን መሰለ ምላጭ ወጣች። በድንጋጤ ሸረከተችው። ምንድነው ብዬ ወደ ኋላ ፈገፈኩ። ጄሪ ምላጩን በግራ እጇ እንደያዘች ራሴን ቢሆን ነገር ዛለው እንጂ ዛሬም አልፋታም ብላ ወደ እኔ ተንደረደረች። ዛሬ ይለያል። መሯሯጠው ነው መጨረሻ